ሰላም ጤና ይስጥልን። ሰኞ ጥር 24 2011 ሳናማራዊ ዜናዎችን ይዘናል። በቅድሚያም አርዕስተ ዜና። አቶ ታዬ ደንደአ ፕሮፓጋንዳ የኦሮሚያ ብልጽግና አቋም እንደሆነ ተጠቆመ። ኦነግና አስተሳሰቡ የሚያደርጉት ግድያ የቀጠለ ሲሆን በወለጋ ኪርሙ የመንግስት መዋቅርን በመጠቀም ጭፍጨፋ አቅዷል ተባለ። በተደጋጋሚ የተከሰቱ እሳት አደጋዎች ንብረት ማውደማቸው ቀጠለ። አልሸባብ በፈጸመው ጥቃት አንድ ባለስልጣንን ጨምሮ 8 ሰዎች ተገደሉ። ከዜናዎቹ ጋር ፀሐይ በየነ ነኝ። መልካም ቆይታ። በሀገሪቱ በተደጋጋሚ እየደረሱ ያሉ እሳት አደጋዎች ንብረት አውዳሚነታቸው እንደቀጠለ ነው። በአዲስ አበባ ቅዳሜና እሁድ በደረሱ የእሳት አደጋዎች ከግማሽ ሚሊዮን በላይ ብር ግምታዊ ዋጋ ያላቸው ንብረቶች ወድመዋል። በከተማዋ ቅዳሜና እሁድ በደረሱ 5 ድንገተኛ የእሳት አደጋዎች ምክንያት ከ100 ሚሊዮን ብር በላይ ማዳን መቻሉን ነው የተገለጸው። የእሳትና የአደጋ ስጋት ስራ አመራር ኮሚሽን እንዳስታወቀው በትላንትናው ዕለት በጉለሌ እጽዋት ማዕከል የደረሰው የእሳት አደጋ 2 ሄክታር ቦታ የሸፈነ ነበር ብሏል። የእሳት አደጋውን ሙሉ በሙሉ ለመቆጣጠር 135,000 ሊትር ውሃ ለአገልግሎት ላይ ውሏል ሲል ኮሚሽኑ አስታውቋል። በጉለሌ ክፍለ ከተማ ወረዳ 8 ጽዮን ሆቴል አካባቢ በአንድ ሼድ ላይ በደረሰ የእሳት አደጋ ከ50 ሺህ ብር በላይ የሚጠጋ ንብረት ለውድመት ሲዳረግ ከ4 ሚሊዮን ብር በላይ የሚጠጋ ንብረት ደግሞ ማዳን ተችሏል። እንደዚሁም በቂርቆስ ክፍለ ከተማ ወረዳ 1 ኮሎምቢያ ተብሎ በሚጠራው አካባቢ በመኖሪያ ቤት ላይ የደረሰ አደጋ ነው። በአደጋው 20 ሺህ ብር በሚገመት ንብረት ላይ ጉዳት የደረሰ ሲሆን ከ300 ሺህ ብር በላይ በሚገመት ንብረት ደግሞ ማዳን ተችሏል። በተመሳሳይ በቦሌ ክፍለ ከተማ ወረዳ 13 ገርጂ ማርያም አካባቢ ላይ በአንድ ህንፃ ላይ የደረሰ የእሳት አደጋ ነው። በዚህኛው የእሳት አደጋ ከ100 ሺህ ብር በሚጠጋ ንብረት ላይ ጉዳት የደረሰ ሲሆን በተደረገው ብርቱ ስራ ከ100 ሚሊዮን ብር በላይ ከውድመት ማዳን እንደተቻለ ነው የተገለጸው። በ2 ወራት ውስጥ ከ27 በላይ እሳት አደጋዎች በሀገሪቱ የተለያዩ ክፍሎች ደርሷል። የአቶ ታዬ ደንደአ ፕሮፓጋንዳ የኦሮሚያ ብልጽግና አቋም እንደሆነ ተጠቆመ። በተለያየ ጊዜያት በማህበራዊ ትስስር ገጻቸው የሚያሰራጯቸው ጽሁፎች ከአንድ ህዝብን ከወከለ ባለስልጣናት የማይጠበቁና እንደ አንድ ተራ የፌስቡክ ሰው ተጥደው የሚውሉና አልፎ አልፎ የብልጽግና ቁመና ምን አይነት የፖለቲካ ትርክት ለማንበብ እንዳሰበ አመላካሽ መሆኑ ብዙዎች ይስማሙበታል። ሀገሪቱን በመብራት ላይ ያሉ ባለስልጣናት ፕሮፓጋንዳውን በመብራት የተረኝነት ስልጣናቸውን ያሳልጣሉ ተብሏል። በተለይ በአዲስ አበባ ከተማ በሳምንቱ ወይዘሮ አዳነች አቤቤ ይፋ ያደረጉ ሰነድና መግለጫ ሙስንነትና ጉድለት አለበትም ተብሏል። ይህን ለማስተካከልና ሌሎች በተረኝነት የሚፈጸሙት ጉዶችን ከለላ ለመስጠት የሚሰራ ቀላል ሴራና ፕሮፓጋንዳ መሆኑ ታውቋል። አዲሷ በኢትዮጵያ የአሜሪካ አምባሳደር ሆነው የተሾሙት ጊታ ፓሲ የህወሓት ፖሊሲዎችን ተቹ። ህወሓት ሲጠቀምባቸው የነበሩ ፖሊሲዎች የኢትዮጵያን ፖለቲካና ኢኮኖሚ ምስቅልቅል ውስጥ የከተቱ እንደነበሩ በኢትዮጵያ አዲስ የተሾሙት የአሜሪካ አምባሳደር ጊታ ፓሲ ተናግረዋል። ፖሊሲዎቹ ለስራ ጦት፣ ለዋጋ ግሽበትና አካታች ላልሆነ የእድገት መጠን ሀገሪቱን የዳረጉ መሆናቸውን ነው አምባሳደር ጊታ የገለጹት። አምባሳደሯ በቅርቡ ባደረጉት ቃለ ምልልስ በኢትዮጵያ ያለው የመሬት ፖሊሲ አርሶ አደሩን የመሬት ባለቤትነት እየነፈገ ነው ብለዋል። በፌዴራል መንግስትና በህወሓት ቡድን መካከል የተካሄደውን ግጭት በተመለከተ በሰጡት አስተያየት ደግሞ ጦርነቱ በህወሓት ቡድን ቀስቃሽነት የተጀመረ ነው። የህወሓት ቡድን ከ2 አስርታት ዓመታት ተኩል በላይ የሀገሪቱን ኢኮኖሚና ፖለቲካ በብቸኝነት ተቆጣጥሮ ነበር ብለዋል። ጠቅላይ ሚኒስትር አብይ አህመድ የፖለቲካ ማህደሩን ለማስፋትና ኢኮኖሚውን ከፍት ለማድረግ ቃል መግባታቸውን የገለጹት አምባሳደር ጊታ እንደዚህ አይነቱን የተመቻቸ ሁኔታ መፍጠር የአማካኝ የኢትዮጵያውያንን አኗኗር ለማሻሻል የሚረዳ ነው። ጠቅላይ ሚኒስትር አብይ የወጠናቸውን ዲሞክራሲውን ለማድረግ የጀመሩትን ሪፎርም አሜሪካ
ትደግፋለች ሲሉም አክለዋል። ከታላቁ የህዳሴ ግድብ ጋር በተያያዘ የሚነሳውን ውዝግብ በተመለከተ ደግሞ አሜሪካ በህዳሴው ግድብ ዙሪያ የሚደረጉ ውይይቶች ላይ የታሳቢነት ሚናዋን መጫወት እንደምትቀጥልና ኢትዮጵያና ግብጽ ፍሬ የሚያፈራ ውይይት ማድረጋቸውን እንዲቀጥሉ እንደምታበረታታ ገልጸዋል። የአልሸባብ ታጣቂዎች በሞቃዲሾ በሚገኝ ሆቴል ላይ በፈጸሙት ጥቃት የ9 ሰዎች ህይወት አለፈ። አፍሪካ በተባለውና በመዲናዋ በሚገኝ ሆቴል ላይ የተፈጸመው ጥቃት በተሽከርካሪ ላይ በተጠመደ ቦምብ የተጀመረ ሲሆን ዘጌት ብሎም ታጣቂዎቹ ከጸጥታ አካላት ጋር የተኩስ ልውውጥ አድርገዋል። በጥቃቱ 4 ታጣቂዎችን ጨምሮ የ9 ሰዎች ህይወት ሲያልፍ ከ10 በላይ ሰላማዊ ሰዎች መቁሰላቸውን ነው የተነገረው። ለእልፈት ከተዳረጉት መካከልም የቀድሞው የጦር ጀነራል መሐመድ ኑር ጋላል ይገኙበታል ነው የተባለው። ሆቴሉ የሶማሊያ መንግስት ከፍተኛ ባለስልጣናት መሰብሰቢያ መሆኑም ተነግሯል። ጥቃቱ በተፈጸመበት ወቅትም በስፍራው በርካታ የመንግስት አካላትና ከፍተኛ ወታደራዊ ባለስልጣናት እንደነበሩ ተገልጿል። አሜሪካና አውስትራሊያ ሌሎች ሀያላን ሀገራትን በማይናማር መፈንቅለ መንግስት ጉዳይ ማሳሰቢያቸውን አስተላለፉ። በማይናማሯ መሪ አንግ ሳን ሱኪ ላይ መፈንቅለ መንግስት ተፈጸመ። በቀድሞዋ በርማ በአሁኑ መጠሪያዋ ማይናማር የምትባል ሀገር መሪ ዳው አንግ ሳን ሱኪ ላይ በመከላከያ ሰራዊቱ መፈንቅለ መንግስት እንደተፈጸመባቸው እየወጡ የሚገኙ ዘገባዎች ያሳያሉ። የሀገሪቱ ብሔራዊ ቴሌቪዥን የተቋረጠ ሲሆን የኢንተርኔትና የስልክ ግንኙነት በተመሳሳይ ተቋርጠዋል። መከላከያ ሰራዊቱ በራሱ የቴሌቪዥን ጣቢያ እንዳስታወቀው ከሆነ በሀገሪቱ ለ1 ዓመት የሚቆይ የአስቸኳይ ጊዜ አዋጅ ታውጇል። ይህንንም ተከትሎ ሁሉም ስልጣኖች በመከላከያ ሰራዊቱ እጅ እንደሚሆኑም ተገልጿል። በዚህ መግለጫ መሪዋና የሷ ሰዎች ከ2 ወር በፊት የተደረገውን የምርጫ ውጤት በማጭበርበራቸው ከስልጣን እንዲነሱና እንዲታሰሩ ተደርጓል በሚል ተገልጿል። ሀያላን ሀገሪቱ ጉዳዩን በቅርበት እየተከታተሉት እንደሆነና ፔንታጎንም ወታደር ትልክ እንደምትችል ባይደን አመላክተዋል። ማይናማር ከ100 በላይ ብሔሮች ያሉባት ሀገር ብትሆንም ያለ ፍጅት እስካሁን መቆየቷ አስገራሚ ተብሎላታል። 81ኛው የአገው ፈረሰኞች ክብረ በዓል በደማቅ ሁኔታ ሲከበር ራያ ኮንሰርት በቆቦ በስኬት ተጠናቀቀ። 81ኛው የአገው ፈረሰኞች የምስረታ ክብረ በዓል በደማቅ ሁኔታ ተከብሯል። በዕለቱ ከማህበሩ አባላት በተጨማሪ የኢትዮጵያ ፈረሰኞች ማህበርም ትርኢቱን ያቀረቡ ሲሆን የአማራ ክልል መንግስት ፕሬዝዳንት አቶ አገኘው ተሻገርና ሌሎች አመራሮች እንዲሁም ሁለገቡ አርቲስት ይሁኔ በላይ በእንጅባራ ታድሞ አድምቆታል። አቶ አገኘው በንግግራቸው ወንድሞቻችን በዘራቸው ምክንያት ሞት፣ መፈናቀልና ስደት እየደረሰባቸው ነው። ወንድሞቻችን የጠላቶቻችን ዋነኛ ኢላማ ሆነው የእጅ አዙር የጥቃት ሰለባ በመሆናቸው የክልላችን መንግስት ሁሌም ያንገበግበዋል ብሏል። ፍትህን እናሰፍናለን፣ የህግ የበላይነት እናረጋግጣለን፣ ለዚህ ደግሞ ጊዜው አጭር ነው ሲሉ ርዕሰ መስተዳድሩ ተደምጠዋል። በቆቦ ራያ ገቢው በአንበጣ መንጋ ሰብላቸው ለወደመባቸው የህብረተሰብ ክፍል ማድረስ ያደረገ የሙዚቃ ድግስ በከተማዋ ተሰናድቶ በስኬት ተጠናቋል። በኦሮሚያ ክልል ወለጋ ጭፍጨፋው የቀጠለ ቢሆንም ኪርሙ ወረዳ የመንግስት መዋቅርን ተጠቅሞ የዘር ጭፍጨፋ ለማድረግ ታቅዷል ተባለ። በወራ ጥቅምት በጉሊሶ አማራ ነዋሪዎችን በአካባቢው ባለ ትምህርት ቤት ለስብሰባ በመጥራት ህጻናትን፣ ሴቶችን፣ አዛውንት ወጣቶችን አንድም ሳያስቀሩ መጨፍጨፋቸው የሚታወስ ሲሆን በትግራይ የተደረገው የህግ ማስከበር ዘመቻ ተሸፋፍኖ መታለፉ ይታወቃል። ነገር ግን አሁንም በወለጋ ኪርሙ እንዲህ ያሉ ስልቶችን ወይንም ሌላ የመንግስት መዋቅርን የተከተለ ጭፍጨፋ መታቀዱን መረጃዎች ወጥተዋል። ለዚህም የአካባቢው ነዋሪዎችና የአማራ መንግስት ተቃዋሚ ፓርቲዎች፣ ሰብአዊ መብት ተሟጋቾችና ሌሎች ትኩረት እንዲሰጡ ተጠይቋል።
ቻናላችንን ሰብስክራይብ፣ ኮሜንት ያድርጉ። የተወደዳችሁ የፌስቡክ እና ቴሌግራም ላይ እንገናኛለን። ይወዳጁን። የዛሬ ዜናዎቹን እነዚህን ይመስሉ ነበር። ስለተከታተላችሁን እያመሰገንኩኝ የምሰናበታችሁ ፀሐይ በየነ ነበርኩኝ። በያላችሁበት ሰላም